الحمد لله رب العالمين والصلاة والسلام على أشرف النبيين والمرسلين محمد الذي كلمه البعير شكواه وعلى آله وصحبه وعلى من اتبعه إلى يوم الدين. أما بعد، يقول المصنف رحمه الله: الشرط الثاني ሁለተኛው መስፈርት። በትናንቱ ደርሳችን አሁን እሙ አህላም በቀራችው ማንን ያየነው? ከሙስሊም ካልሆነ ስራ ተቀባይነት እንደሌለው አንደኛው ሸርጥ እስልምና እንደሆነ ያን ያየነው ማለት ነው። ዛሬ ደግሞ ሁለተኛውን ሸርጥ እንጀምራለን ማለት ነው። በአጠቃላይ በመጀመሪያው ደርሳችን 9 ሸርጦች ቆጥረናል። ለምን ለሶላት መብቃት መስፈርቶች 9 መስፈርት ቆጥረን ኢስላም ሙስሊም መሆን የሚባለውን ነገር የመጀመሪያውን አይተናል ማለት ነው። ሁለተኛው ሸርጥ አሸርጡ ታኒ፣ ሁለተኛው መስፈርት አልዓቅሉ፣ ዓቅል ነው፣ ጤነኛ መሆን፣ የአእምሮ ጤነኛ መሆን። ወዲዱሁ ተቃራኒው አልጁኑኑ፣ እብደት ነው ማለት ነው። እብድ በሆነ ሰው ላይ ሶላት ግዴታም አይሆንም ተቀባይነትም የለውም ማለት ነው። ስለዚህ ሁለተኛው መስፈርት አንደኛውን አይተናል፣ ሙስሊም መሆን ነው። ሙስሊም ካልሆነ ሰው ተቀባይነት እንደሌለው ማንኛውም ስራ አይተናል። ሁለተኛው መስፈርት እብድ ላይሆን ነው፣ አቅሉ ጤነኛ ሊሆን ነው ማለት ነው። ወልመጅኑኑ ያበደ፣ መርፉዑን የተነሳ ነው፣ አንሁል ቀለሙ ቀለም እኮ ከሱ ላይ የተነሳ ነው፣ አይከትብበትም ማለት ነው። የሚሰራውን ስራ ቀለም አሁን የማንኛውም ሰዎች ስራ መጥፎም ይሁን ኸይር ይከተባል አይደለም? መላእክቶች አሉ ኪራመን ካቲቢን ያላቸው ማለት ነው። يعلمون ما تفعلون ብሎ አላህ በቁርአን ይነገራን። ስለዚህ ከእብድ ላይ ቀለም ተነስቷል። ቀለም ብሎ ማለት መክተቢያ ማለት ነው። እሱ ተነስቶለታል። ያው መላእክቶች የእብድን አይከትቡም ማለት ነው። ሐታ ዩፊቅ እስከመቼ? እስኪያንሰራራ ድረስ። እስኪያንሰራራ ብሎ ማለት እስኪድን ድረስ፣ ከእብደቱ እስኪመለስ ድረስ ቀለም ከሱ ላይ ከእብድ ላይ የተነሳ ነው። ስራውን መጥፎም ሰራ ጥሩም ሰራ አይከትብበትም ማለት ነው። ወደሊሉ ማስረጃው አልሐዲሱ ሐዲስ ነው። ማስረጃው ለዚህ ከእብድ ምንም ተቀባይነት እንደሌለው ቀለም ከሱ ላይ የተነሳ እንደሆነ ስራው እንደማይከተብበት ማስረጃው ምንድነው? ሐዲስ ነው። የረሱል አለይሂ ሰላቱ ወሰላም ሐዲስ ነው። ሩፊዐል ቀለሙ ቀለም እኮ ተነሳ አን ሰላሰቲን ከሶስት ነገሮች። አናኢሙ ሐታ ይስተይቂዞ፣ አናኢሙ የተኛ ሰው ሐታ ይስተይቂዞ እስኪነቃ ድረስ የተኛ ሰው በህልሙ ጥሩ ስራ ቢሰራ ወንጀል ቢሰራ ቢናገር ምን ቢል እንደተኛ ሐለት በዛ ሐለት ላይ ሆኖ የሚከተብበት ነገር የለም እስከሚነቃ ድረስ ራሱን እስኪያውቅ ድረስ ከእንቅልፉ ተነስቶ ነው። ወልመጅኑኑ እብድ ነው ደግሞ ሐታ ይፊቅ ድረስ ማለት ነው። አሸርጡ ሳኒ ሁለተኛው መስፈርት የሶላት መስፈርት አልዓቅሉ ዓቅለኛ የአእምሮ ጤነኛ ሊሆን ነው ማለት ነው። ወዲዱሁ ተቃራኒው አልጅኑኑ እብደት ነው። ወልመጅኑኑ እብድ መርፉዑን የተነሳ ነው፣ አንሁ ከሱ አልቀለሙ አንሁል ቀለሙ ቀለም እኮ ከሱ የተነሳ ነው፣ ስራው አይከተብም ማለት ነው። እስከ መች ድረስ? ሐታ ዩፊቃ እስከሚያንሰራራ ወይም እስኪድን ድረስ እብድ ከሱ ላይ ቀለም ተነስቶለታል። ኪራመን ካቲቢን አሉ ብሎናል አላህ። ስራችንን የሚከትቡ መላኢኮች አሉ እና እነሱ ከእብድ ላይ አይከትቡም ማለት ነው። ወደሊሉ ማስረጃው አልሐዲሱ ሐዲስ ነው። የረሱል አለይሂ ሰላቱ ወሰላም ሐዲሳቸው ንግግራቸው አለ ማለት ነው። ከእብድ ላይ ያው ቀለም ለመነሳቱ ማለት ነው፣ ስራው እንደማይከተብ ማስረጃ። ምን አሉ ረሱል አለይሂ ሰላቱ ወሰላም? ሩፊዐል ቀለሙ ቀለም እኮ ተነሳ አን ሰላሰቲን ከሶስት ነገሮች ላይ አቆመ ማለት ነው መክተብ። አናኢሙ ከተኛ ሰው ሐታ ይስተይቂዞ እስከሚነቃ ድረስ የተኛ ሰው በህልሙ ሆኖ እየቀባጀረ ብዙ ነገር ቢሰራ ከሱ ስራው አይከተብበትም እስከሚነቃ ድረስ።
ወልመጅኑኑ እብድ ሐታ ዩፊቃ እስኪያንሰራራ እስኪድን ድረስ እንዲሁ ቀለም ከሱ ላይ የተነሳ ነው፣ አይከትብበትም ነው። ወሶገይሩ ሶገይር ደግሞ ለሸሪዓ ህግጋቶች ያልደረሰ ሐታ የብሎጋ ብሉግ እስከሚደርስ ድረስ ማለት ነው። እስከሚደርስ ድረስ እነዚህ ሶስት ሰዎች ላይ ቀለም አቁመዋል ማለት ነው መክተብ ብለዋል ረሱል አለይሂ ሰላቱ ወሰላም። ስለዚህ ግዴታ አይሆንባቸውም። እነዚህ ለማን ነው አሁን የፈለግነው? ደሊሉን የፈለግነው ለእብድ ማለት ነው የፈለግነው። ስለዚህ የአእምሮ ጤና የሌለው ሰው ግዴታ አይሆንበትም፣ ወይም መስፈርቱን አላሟላም፣ ሶላቱ አይበቃም። ጤነኛ መሆን ግዴታ ነው። መርሐባ። አሸርጡ ሳሊሱ ሶስተኛው መስፈርት አተሚይዙ መለየት ነው። መጥፎን ነገር ጥሩን ነገር ኡዶ የሚያስፈታን ኡዶ ማድረግን ብዙ ነገሮችን መለየት ማወቅ ነው ተሚይዝ። ወዲዱሁ ተቃራኒው አስገሩ ትንሽነት ነው። ትንሽ መሆን ምንድነው? ለሶላት ሶስተኛው መስፈርት ተሚይዝ ነው፣ መለየት፣ ነገሮችን እየለየ እያደገ መምጣት ማለት ነው። እንግዲህ ያው ተሚይዝ አድርጓል የሚባለው በስንት አመቱ ነው የሚባለውን ነገር ወደፊት እናያለን። ስለዚህ በሶገይር ላይ በትንሽ ላይ ትንሽ ከሆነ ሶገይር ከሆነ መስፈርቱ አልተሟላም፣ መለየት አለበት ነገሮችን ነው። ወሐዱሁ ዲካው 7 ሲኒነ 7 አመት ሲሞላው አንድ ሰው አንድ ልጅ መለየት ጀምሯል እንላለን ማለት ነው። 7 አመት ከሞላው ثم يؤمر ከዛ ይታዘዛል ቢሶላቲ ለሶላት እኮ እንዲሰግድ በሶላት ላይ ቤተሰቦቹ ያዙታል ማለት ነው እንዲሰግድ እና ኡዱ አድርግና ይህን ሶላት ስግድ ብሎ ቤተሰቦቹ ማዘዝ ይጀምራሉ። ሊቀውሊሂ ሰለላሁ ዐለይሂ ወሰለም ነቢያችን ስለተናገሩ ዐለይሂ ሰላቱ ወሰላም ሙሩ እዘዙ አሉ አብናአኩም ልጆቻችሁን ቢሶላቲ በሶላት እኮ እንዲሰግዱ እኮ ዘዟቸው። ሊሰብዒን 7 አመት ሲሞላቸው 7 አመት ሲሞላቸው ልጆቻችሁን በሶላት እዘዟቸው አሉ። ወضሪቡሁም ምቷቸው ወይም ገረፏቸው አለይሃ በሷ ላይ በሶላት ላይ ሊ10 10 አመት ሲሞላቸው ደግሞ እምቢ አልሰግድም ካሉ ትንሽ እየለበቅ እየቆረጡ እየገረፉ እንዲሰግዱ ማድረግ አለባቸው ነው። ወፈሪቁ ለዩ በይነሁም በመካከላቸው ፊል መዳጂዒ በምኝታ ለዩ። ምኝታ ላይ አንድ ሆኖ መተኛት የለም። እንደዚህ ከሆኑ በኋላ ካደጉ በኋላ በምኝታ ተቀላቅሎ መተኛት የለም፣ መለያየት አለባቸው። ሴትም ይሁን ወንድም ይሁን ማለት ነው ብለው ረሱል አለይሂ ሰላቱ ወሰላም ስለተናገሩ ከዚህ ሐዲስ ላይ ምን አሉ? 7 አመት እንግዲህ አንድ ልጅ ሶላት እንዲሰግድ የሚታዘዝበት ወቅት ነው ማለት ነው። በዛ ሰዓት መለየት ስለሚያመጣ ያው ግዴታ አይደለም። በዚህ ሰዓት ያው እንዲለማመዱት ነው እንጂ ግዴታቸው አይደለም። ግዴታቸው የሚሆን መቼ ነው? ያው ህልመ ሌሊት ማየት ሲጀምር እዛን ጊዜ ቦሎቅ የሚባለው የዛን ሰዓት ነው። ወይም ደግሞ ሴት ከሆነች ሀይድ ማየት ሲጀምር እድሜያቸው 15 አመት ባይሞላ እንኳ ግዴታ ይሆንባቸዋል ከለዩ አስቀድሞ ከ15 አመት በፊት ማለት ነው። ብዙን ጊዜ ሴቶች ያው አስቀድሞ ስለሚያዩ ብሉግነታቸው ቅርብ ነው የሚሆነው ነው። መርሐባ። አሸርጡ ራቢዑ አራተኛው መስፈርት ረፍዑል ሐደሲ ውዱ ፍችን ማንሳት ነው ማለት ነው። ረፍዑል ሐደሲ ውዱ ፍችን ማንሳት ነው። ወሆ ውዱ ፍች ማንሳት ብሎ ማለት አልውዱኡል መዕሩፉ የታወቀው የሆነ ውዱ ማድረግ ነው። ይሄ የምናደርገው ውዱ ሶላት ለመስገድ እንዲሁም ለተለያዩ ነገሮች የምናደርገው ውዱ እሱን ማድረግ ነው። የታወቀ የሆነውን ውዱ በማድረግ ሐደስን ውዱ ፍችን ማንሳት ነው። ወሙጂቡሁ ግድ የሚያደርገው አልሐደሱ ውዱ ፍች ነው ማለት ነው። እሱን ውዱን ግዴታ የሚያደርግብን ምንድን ነው? ሐደስ ነው። ሐደስ ብሎ ማለት ደግሞ ውዱ አለመኖር ማለት ነው። ውዱ አለመገኘት። ያ ማለት በተለያዩ መንገዶች ሊሆን ይችላል። ከሁለት መንገድ በአንዱ በወጣ ሊሆን ይችላል። እንቅልፍ ተንጋሉ በመተኛት ሊሆን ይችላል። በተለያዩ ሁኔታዎች ውዱ ፍች ሊከሰት ይችላል። ስለዚህ ውዱ ፍች ሲከሰት እሱ ነው ግዴታ የሚያደርግብን እንጂ አሁን ለምሳሌ ውዱ ያለኝ እኔ ሶላት ቢደርስ ውዱ አድርጌ ሶላት ቢደርስ ግዴታ አይሆንብኝም። ውዱ ፍች ከሌለኝ ማለት ነው። ከሌለብኝ ግዴታ የሚያደርገው ምንድን ነው? ያው ውዱ ፍች መከሰቱ ነው ማለት ነው። መርሐባ።
ወሽሩጡሁ የሶላት ሸርጦች አይደለም። አሁን ከዚህ ላይ ስለ ውዱእ ነው እየተነጋገርን ያለ ነው። የውዱእ ሸርጦች ብሎ እንደገና በዚሁ እንትን ሊያመጣቸው ነው ማለት ነው። ውዱእ ሊበቃ ዘንድ ሸርጦች አሉት። ስንት ናቸው? ወሽሩጡሁ 10 10 ናቸው። ውዱእ ሊበቃ ልክ ለሶላት ሸርጥ እንዳስቀመጥ ነው በሙሉ ገና የሶላትን ሸርጥ አልጨረስንም። አራተኛው ላይ እዚህ ላይ ሙናሰባ ስላለው ነው ማለት ነው ያነሳው። ስለዚህ ውዱእ ለማድረግም ውዱእ ለመብቃትም ሸርጦች አሉት ማለት ነው። እሺ ወሽሩጡል ውዱኢ ማለት ነው። የውዱእ እኮ ሸርጦች 10 ናቸው። አልኢስላሙ ሙስሊም ወስቲስሓቡ ሑክሚሃ ሑክሟ ደግሞ መዘውተርን ያው ማሰብ ነው ማለት ነው። ሑክሟ መዘውተርን ምን ማለት ነው? ሑክሟ መዘውተርን ብሎ ማለት ቢአላ የንውየ ላይነይት ነው። ቀጧዓሃ መቁረጧን እሷን ውዱእን መቁረጥን እኮ ላይነያ ነው። ሐታ ተቲመ እስከምትሞላ ድረስ ጧሃረቱሁ ጧሃራው እኮ ማለት ነው እግሩን አጥቦ እስከሚጨርስ ሙሉ እስከሚሆን ድረስ ውዱእን እኮ የሆነ ሰው እኮ ቢጠራኝ ወይ የሆነ ነገር እኮ ቢከሰት አቋርጠዋለሁ ብሎ በውስጡ ላይዝ ነው ማለት ነው። ስለዚህ ውዱእን እስከምታልቅ ድረስ እስከሚጨርስ ድረስ ውዱእ እንደሚያደርግ መነየት ነው እንጂ የሆነ ጉዳይ ቢከሰት እኮ ጥዬው ሄዳለሁ ውዱእን ካለ ልክ አይደለም። ሁክሟ ውዱእ ማድረጉ እስከ መጨረሻ ድረስ ጧሃራው እስከሚሞላ ድረስ መዘውተር አለበት ነው። ሌላ ወንቅጧዑ ሙጂቢን ግዴታ ያደረገብን ነገር ደግሞ መቋረጡ ነው። ለምሳሌ ውዱእን ግዴታ ያደረገብን ነገር ሪህ ሊሆን ይችላል፣ ወይም ደግሞ ሰለሱል በውል የሚባለው በውል መንጠባጠብ የሚባል ነገር እነዛ ነገሮች ሊቋረጡ ነው ማለት ነው። መቋረጥ አለባቸው። ወስቲንጃኡን እስቲንጃ ማድረግ ነው። እስቲንጃ ብሎ ማለት በውሃ ማጠብ ነው። አዊስትጅማሩን ወይም ደግሞ በድንጋይ ማድረግ ነው፣ ማዳረቅ ነው በድንጋይ። እስትጅማር ብሎ ማለት በድንጋይ ነው። እስቲንጃ በውሃ ነው። ቀብለሁ ከውዱእ በስተፊት እስቲንጃ ማድረግ ወይም ደግሞ ውሃ ከሌለ ደግሞ እስትጅማር በድንጋይ ማድረግ ወይ ሁለቱንም መሰብሰብ ይቻላል ማለት ነው። እነዚህ ውዱእ ሊበቁ ዘንድ እነዚህ ሸርጦች ናቸው ነው። ወጡሁርየቱ ማኢን ውሃው ደግሞ ጧሃራ መሆን ሙጥለቀን ውሃ ተብሎ የሚጠራ መሆን ማለት ነው። የእንትን ውሃ ተብሎ ቀይድ ያልተደረገበት ማለት ነው። ጧሃራ ውሃ መሆን አለበት ነው። ወኢባሐቱሁ ደግሞ ሙባህ መሆኑ ያ ውሃ የተሰረቀ ላይሆን ነው ይላሉ ሐንብልዮች። ያው የተሰረቀ ውሃ ላይ ሰውየው በተሰረቀ ውሃ ውዱእ አድርጎ ቢሰግድ ሶላቱ ይበቃል አይበቃም ይላሉ እነሱ ማለት ነው። አንዳንድ ዑለማዎች ቢያበቁትም ማለት ነው። ወኢዛለቱ ማስወገድ ማ የምነዑ የሚከለክልን ውሱለሁ ውሃው እኮ መድረሱን የሚከለክልን ነገር ማስወገድ ኢለል በሸረቲ ወደ ሰውነቱ ውሃ እንዳይደርስ የሚከለክልን ነገር ማስወገድ። ውዱእ ሊያደርግ ሲል ምን ማድረግ አለበት? እጁ ጥፍር ቀለም ወይም ደግሞ ፕላስቲክ ወይ ምናምን ካለ ውሃ እንዳይደርስ የሚያደርግ ነገር ካለ ያን መጀመሪያ ማንሳት አለበት። አለበለዚያ ትንሽ ብልጭታ እጠቡ ከተባልነው ግድ ከሆነብን የሰውነት ክፍል ውሃ ሳይነካ ከቀረ ውዱእ ትክክል አይሆንም ነው። ወድኹሉል ወቅቲ ጊዜው መግባቱ ነው። አላመን በሰውዬ ላይ ሐደሱሁ ውዱእ ፍቹ ዳኢሙን ዘውታሪ በሆነበት ሰው ላይ። ለምሳሌ አሁን የሽንት መቆራረጥና መፍሰስ የሚያጋጥመው ሰው ከሆነ ወቅቱ ሲገባ እየፈሰሰን ቢሆን ውዱእ አድርጎ ይሰግዳል። እየፈሰሰን ቢሆን ማለት ነው። ለምን? ዑዝር ስለሆነ ማለት ነው። ነገር ግን እንደዚህ አይነት ሰዎች በዑዝር እንደዚህ የተፈቀደላቸው ሰዎች ወቅቱ ሳይገባ ውዱእ አድርጌ ልቆይ ብለው ወቅቱ የሶላቱ ወቅት ሳይገባ በፊት ውዱእ አድርገው መቆየት አይችሉም ማለት ነው። ሊፈርድህ ለፈርድ ሶላቱ ምን ማድረግ አለበት? ወቅቱ ሲገባ ጠብቀው ውዱእ እያደረጉ እዛ ቢፈስም ቢወጣባቸው አንድ ጊዜ ዑዝር ስለሆነ በየጊዜው ውዱእ አድርጉ አይባሉም። ምን ማድረግ መስገድ አለባቸው። ነገር ግን ጊዜው ሳይገባ ቀድመው ውዱእ ማድረግ አይችሉም ማለት ነው። እነዚህ የውዱእ ሸርጦች ናቸው ማለት ነው። በመካከል ያስገባቸው ያው ውዱእ አንደኛው የሶላት ሸርጥ ስለሆነ የውዱእን ሸርጦችንም አብሮ በመካከል ያስገባቸው። አምስተኛው ወደ ሶላት መስፈርቶች ነው የምንገባው ኢንሻአላሁ ተዓላ በቀጣይ። ለዛሬ ይሄን ይመስላል ማለት ነው። የዛሬ ደርስ ደግሞ